አፍሽን ዝጊ አንቺ እኔ መዳን የለም አረ ተላቀቁ በእናታችሁ ከዚህ በኋላ ሄርካ አጠገብ ብትጠጊ እንዲህ አርጌ ነው መገልሽ እስከዳር አረ እባክሽ አርሽ ጊዜ የለኝም ከናንተ ጋር አንቺም ብሶ ደግሞ እንደዚህ ያለሽ እንዴ የሆነበት ቦታ ብዙም እኔና አንቺን ግጭት ውስጥ ሊከተላል እኮ ነው ውረጅና ውጭ እሱን አሳይሻለሁ የትኛው ቦታ እኔና አንቺ ግጭት ውስጥ ሊከተል እንደሚችል ባልሻታዳ እግሯ ላይ አስደፍተሽ አንቺ ሚቆጭ ነገር አታድርጊ በደንብ ለምን እንደመጀመሪያ ክብር ሲኖርሽ ነው ክስረ ክብር የምታውቂው አንቺ ማንኛልሽ የሄርካህት ሄጂና በዳተበያታ ተናብዙ ነገር አደርጋለሽ ከኔ ጋር ነው የሚሆነው ነገር አደርጋታለሁ ማንኛልሽ ከዚህ በላሽ ከኔ ጋር ነው የሚሆነው ሰው ሲያከብርሽ እንኳን አክብሮስ ልቀቂኝ ልቀቂ ምን ይሆንሽ ነው አረጋጅ ነፍጣሚያም አጋስስሽ ምን ትመስላሽበት ግማታ አንቺ አፍሽ ሄጂና ሄርሚ በእናትሽ ልቀቂ ሄጂና zamትሳበቅበት ባሽ ልቀቂኝ እሷም እስከዳር የምንም ክብር አይገባትም ሄርካንን ያደረግሽውን ነገር እንኳን አደረኳት እንኳን መብቴ ገና ምን አይተሽ በጣም ብዙ ነገር ነው ገና ማደርጋት አንቺ ላይ ቢሆን አልተውሽም ላደረግሽ ነገር ያንቺን ቢሆን አልተውሽም አሳይኝ ያልኩሽ አሁንም ሰላም ቤተሰብ እንዴት ናችሁ ያለን እግዚአብሔር ይመስገን እንግዲህ ዛሬ በጥሩ ስሜት አልመጣውም ደባሪ ሙድ ላይ ነው ያለሁት ያው ሄርካ ላይ የተፈጠረው ነገር ታውቃላችሁ እና እኔ እንጃ እኔ ምን ብዬ እንደ ሄርካ እንደዛ ሆና እቺ በቃ እንዳለ ምን ብዬ ልንገራችሁ በጣም ከባድ ስሜት ላይ ነው ያለሁት እና አሁን እስከዳር ያለችበት ሆቴል ነው ያለሁት እና አብራት አንድ ጓደኛችን አለች የት እንዳለች ቴክስት አድርጋልኝ ነው ማለት ሄጄ ሄርካን ያደረገቻትን ነገር ማድረግ አያቅተኝም ግን ያው እንደተማረ ሰው ላስብ ብዬ ነው ሄርካን ጉዳት አይታችኋል ዛሬም አብራኝ ያለ ያልሆነችው እጇ ላይ ያለው ጉዳት ትንሽ በጣም ያመማት ስለሆነ ለዛ ነው አብራኝ ያልተገኘችው እና አሁን እሷ ያለችበት ሆቴል ነኝ ያለሁት እኔ ግቢ ውስጥ ነኝ እሷ ካፌ ውስጥ ቁጭ ብላ ነው አስባችሁታል ሄርካ እንደዛ ሆና ተቀምጣ እሷ ስትዝናና ምናምን ነገር እና ቻራሴን እንደምንም ተቆጣጥሬ ላናግራት ተረጋግቼ ላናግራ በጣም ሞክራለሁ ትግስት የምትፈታተን አይነት ልጅ ናት ግን ያው ቤተሰብ እንግዲህ እኔ እንጃ እኔ ምን ብዬ እንደምናገር አላቅም በጣም ከብዶኝ ነው ያለው ሄርካ ነገር እና ይሁን እኔ እኮ ማለት በሁለቱ መሀል እኮ ጸብ አይጠፋም በጓደኛ መሀል ግን ምን ማለት ነው ወንድ አምጥቶ ማስደብደብ ማለት ይሄ በጣም በቃ በጣም የንቀት ጥግ ልበል የምን በቃ ብቻ እስኩ ከጭንቅላታችን በላይ ነው ማለት ማለት ካሳለፉት ነገር አንፃር ከጓደኝነታቸው አንፃር ተጣልቶ እንዲ በንግግር በቃ ያኔ ራሱ በቴዳ ካደረገች በኋላ በንግግር የሚፈታ ነው እንጂ መሰለኛ ይሄን ያህል ደረጃ ይደርሳል ብለን አላሰብንም ግን እስኩ እኔ እንጃ ምን እንደዚህ እንዳደረጋት ማለት መጥቼ አሁን እኔ ሄርካን ያደረገቻትን ነገር ማድረግ አያቅተኝም ወይ እሷ መምታት አያቅተኝም ግን እስኩን እንደዛ ያደረጋት ነገር ሄርካ ላይ እንደዚህ አይነት ውሳኔ እንድትወስን ያደረጋትን ነገር መጀመሪያ ማወቅ አለብኝ ካልነገረችኝ እኔ እንጃ እኔ ምን እንደምሆን አላቅም ግን እንድትነግረኝ በተቻለኝ አቅም ተረጋግቼ ልጠይቃት ሞክራለሁ ቤተሰብ እንግዲህ አሁን ትንሽ ነው የሚርቀው እኔ ካለሁበትና አሁን ወዳለችበት ገብተን የሆነው ነገር አብረን እናያለን
እንዴ ላውራሽ ማውራት ካልፈለኩስ እሺ ውጪ ምንድን ነው ዛት ግን ባክሽ ማለት ነው አንቺም ታቂ ነበር ማለት ነው ነይ ውጪ አልወጣም አልወጣም እሺ ተረጋጋ እስከዳር ተገሰ ያልተፈታተኝ ነይ ውጪ አልወጣም እንድታርጂኝ ደግሞ አልወጣም እናቴ አብረን ነው አመሰግናለሁ እሺ እሺ እኛስ ደብዳቤ ሲፖ ተረጋጊ ቢያንስ እኔ እንዳንቺ ደደብ አይደለሁም ማሰብ ጭንቅላቴን አልተፈንኩምና ምን አርጋሽ ነው አንቺ ሄርካን ወንድ አምጥቶ እስከ ማስደብደብ የደረሽው ያደረገችው ራሷ ታውቃለች ምን ነው አንቺ ጠበቃ ለኔ ንገሪ ጠበቃ አምጥተሽ አይደል እንዲያስመታሻት ወይ አነሳት ደግሞ ተጎድታለች ሲባል ሰምቻለሁ ጥሩ ነው ከዚህ በኋላ አጠገቤ እንዳትደርስ እስከዳር ትግስቴን አትፈታተኝ አሁንም እንደ ተማረ ሰው ላስብ ብዬ እንጂ እንዳንቺ አይነት ደደብ ስራ መስራት አቅቶኝ አይደለም ወይ እናት ወራጅ አለ ልትሰርቢኝ ከሆነ የመጣሽው ጊዜ የለኝም እሺ ክብር ለሚገባው ሰው እናቴ ክብር የሚሰጠው እንዳንቺ አይነቱማ መስደብ ገረመሽ በስራ ካላናገርሽኝ እስኩ ሄርካን ያደረግሽው ነገር ምንድነው ልታደርጊ አንቺ የሷ እንደ እጣ ፈንታ ደርስሽ ባይሆን ስሪ ምን ነው ወንድ ሺት ሄደ ከኋላሽ ያስከተልሽ ነበር የምትሄጂው አሉ ለማንኛውም አሁን እኔ ተረጋግቼ ላናግርሽ የሞከርኩ ነው ምን እንዳደረግሽ ነው እስከዳር ካሜራ ስላየሽ ነው የተረጋጋሽ ካሜራውን ማስጠፍቼ ማለት ነው እኔ ተረጋግቼ እንዳወራሽ የምችለው ምክንያቱም እኔ ነገርኩሽ እኮ እንዳንቺ ደደብ ጭንቅላቴን አልደፈንኩም በወንድ አልመካም ልምታሽ ብል እዚሁ ያጋጭሻለሁ እና እኔ ያሳለፋችሁትን ነገር ስለማቅ ምንም ነገር ቢሆን ያሳለፋችሁት ነገር ይሄን ያህል ደረጃ ላይ የሚያደራርስ ቤት መተሽ ሆ አደረግሽው ሳላይ ቀርቻ አይደለም አንቺ እናቷን ማክበር ያልቻልሽ ለነገሩ እሷ እንደ ልታከብራት ትችያለሽ ገና ምን ነው አይተሽ ነው ገና እኮ አልተጀመረም እኮ ገና ልኳን ቦታዋን እንድታቀደርጋት ከዚህ በኋላ እሷን አይደለም ፊት ለፊት እኔን ነው የምታገኙ እስኪ እናያለን ምን አልባት እኔን አልፈሽ ኧረ እባክሽ በወንድ ነው አይ እኔ በቃሻለሁ አንቺ ኧረ እባክሽ ተይ እንጂ እሱን በኋላ እናያለን እና ማለት ነው ምን እንዳደረ እኔ አሁን ምንም ካንቺ ጋር አፌን ልካፈት በጣም እኔ ይቅርታ አድርጊና በጣም ባለጌ ሴት ነሽ እኔ ከናንቺ አይነት ሴት ጋር አፌን ልካፈትም ማለት ነው የመጣሁት ተረጋግቼ ላወራሽ ነው እኔ ቢያንስ ሄርካን ጥፋት ካለባት ሄርካን የመምታትም የመስደብም መብት ያለኝ እኔ ነኝ እሺ አንቺ አይደለሽም ማንንም ላንቺ በጣም ያስቀልድ ነው ቀልድ አልቀለድኩ ምንም ነገር ቀድ ስለሚመስልሽ ነው ወንድ ልጅ ምትሻሽ መታሻት ምን አንቺ ምን አይነት አስተዳደግ ብታድጊ ነው ቤት ድረስ ሄደሽ ለእናት ምንም ክብር ሳይኖርሽ እናት ጭራሽ የገፈተርሽ ልጅቷ የምትመጪው እሺ በቃ አሁን ተረጋጉ ቆይ ይሄ ሬሜላ እኔ የዚህ ልጅ ነገር ከጭንቅላቴ ከምንም በላይ ነው ሽብኝ እኔም እኮ ተናድጃለሁ ያደረግሽው ነገር ጥሩ አይደለም ግን አሁን በተረጋጋ መንፈስ ሆነን ማውራት ተናዳችሁ ከደረሳችሁ አፍንጫችሁ ንከሱ ሲቀጥል ደግሞ ከናንተ ጋር አይደለም ግጭቴ ስለዚህ ከሄርካ ጋር ከሆነ አንቺ ምን ልትሆኚ ነው ወንድ አምጥተሽ የሄርካ ጋር ነው ግጭቱ የወንዱ ብዙ ነገር አደርጋለሁ አንቺ ግጭት ከሆነ ወንድ ለምን አመጣሽ ራሽ አትጋፈጫትም ልብ ካለሽ ከናታ ጋር ሆነ ደብድቦኝ ነበር ረስተሽ ኧረ እባክሽ የራስሽ እንትን ነው የራስሽ ስራ ነው ቤት ድረስ መጥተሽ ስለዚህ እኔ ማደርገውና ማላደርገውን አንቺ ስለነግኝ አትችይ ኧረ እባክሽ ከዚህ በኋላ እነግርሻለሁ አንድ በአንድ እነግርሻለሁ ትግስቴን አትፈታተኝ አንድ በአንድ እስኮ ሴነሽ የሚገጥምሽን ነገር አንቺ ደግሞ አይመለከትሽም አጨብጫቢ አትሆኝ በነፈሰበት ሁላ ነሽ ምንድን ነሽ አንቺ አይሻ ይሄን ያክል ነሽ አንቺ ይሄን ያክል ነሽ ሄርካ ላይ ምንም ጥፋት እንደሌለ አሁን ነው ያወቅኩት እንኳን እንኩኝ እያልኩሽ እኮ አልገባሽም እንኳን እንኩኝ ከዚህ በላይ ገና ሆናል ኧረ እባክሽ ተይ እንጂ ማን ሲያዞንሽ ከዚህ በኋላ ስርዓት ያምረናልና እሱንም አብረን ነው ሲለኝ ስርዓት የሚያስይዘኝ ባክሽ እሱን አብረን ብናይ ይሻላል አንቺ ቆይ ራስሽን እንደምን ነው የምታዩ እንዴት ነው የምታዩ ማን ነኝ አልሽ አንቺ ደግሞ አንቺ ራሱ ጓደኛሽ ናት እኮ ቢያንስ ምክር ስሚ እኔ ጓደኛ አያስፈልገኝም ጓደኛ ስለማያስፈልግሽ ነው እና ጓደኛ ካላስፈልገ ዝም ብለሽ አትለያይም ልጅቱ በወንድ ከምታስደበድቢ ያደረገችው ራሷ ታውቃለች እንዲህ ብሎ እሷ ምን ብታረግ ነው እኔ እኮ ግራ ገባኝ ምንም ቢደረግ ደግሞ ወንድ አምጥቶ ሴት አያስደበድብም ወንድ አምጥቶ አያስደበድብም ምንም ያህል ነገር ቢሆን ማለት ነው አይደለም ወንድ አሲድ ያስደፋባታል
እስከዳር ትዕግስቴ ለምን ትፈታተኛለሽ? ቆይ ለሷ ሲል ከተደፋ ላንቺ ምን ሊደፋልሽ ነው? እሱን አስበሻል? ኦፍ አና ጨቅጭቅ እሺ ጊዜ የለኝም ከናንተ ጋር አንቺም ብሶ ደግሞ እንደዚህ ያለሽ እንዴ? አንቺ ለኔ ህይወት ትደፋለሽ? ምን ታጣመጪ? ድሮም ከናንተ ጋር ማውራቴ ነይ ቆሚ እስከዳር ተከብረሽ አናግሪኝ። ተረጋግቼ ላናግርሽ ሞከርኩ አንቺንም ጋርሽ ማለት ነው። ውሃ መጥፋቴ ነው የገረመሽ? ወረጅ ታስጠብቂ። አሁን ያለንበት ቦታ ብዙም እኔና አንቺን ግጭት ውስጥ ሊከተል አይደል እኮ ነው። ውረጅና ውጭ እሱን አሳይሻለሁ። የትኛው ቦታ እኔና አንቺ ግጭት ውስጥ ሊከተል እንደሚችል በላይ ተከተለሽ ተመጫሽ። ለምን አፍሽን አዘጊ? ለምን አፍሽን አዘጊ? ለምን ተረጋጉ። በቃ ተረጋጉ። ተይኝ በእናትሽ ሸርሚ። አንቺ እቺ ምን ክብር ማይገባት ናት። በመድኃኒዓለም በጣም አክብሬ ላናግርሽ ሞከርኩ እኮ የእውነት ዝምታ በነገርሽ ፍራቻ እንዳይመስልሽ እሺ። አይ ዝም እንዳለ ነገር አንቺ አንቺስ የምትፈሪው እኔ መቼም አልፈራሽም። አንቺ እኮ ያንቺን 10 ሰው የሚያከብረው አንቺ አይደለሽም። አንቺ እኮ ሰው አይደለሽም። ሰው ስላልሆንሽ እኮ ነው ወንድ ወስደሽ ጓደኛሽን ያስደበደብሻል። ገና ምኑን አይተሽ እንዲህ አድርጌ ከዚህ በኋላ ሄርካ አጠገብ ብትጠጊ እንዲህ አድርጌ ነው የምገልሽ። እስከዳር ኧረ እባክሽ አድርጌ ማለት ነው። ከዚህ በኋላ ሄርካ ጋር እኔ ጋር ነው የምትመጪው። እኔ ጋር ደግሞ ኤርሚ ልቀቂኝ። ቆይ እንዴት እንደምደርስ አሳይ። እሺ ነይ ቁሚና እናግሪያ። አሳይሻለሁ እንዴት እንደምደርስ አሳይሻለሁ። እኔም ኧረ እባክሽ ተይ እንጂ አንቺ ብቻ ነሽ ወንድ የምታውቂው። እናት ወንድ አምጥሽ አንቺ ማስደብደብ አላቃተኝ። ሜንጦ እንዴ ጧ አርባ አንቺ እንደማ እዚህ እንትን እንደማለት እውነት ጓደኛሽን ያደረኳትን እኮ አይተሻል። እና አርጋ ኧረ እባክሽ እንደ ቢቢ እንደ ትንኝ እኮ ነጭ ምንም ስለማታውቅ ነው። እስከዳር አሁንም ተከበሪ። ልቀቂኝ ብዬሻለሁ። እስከዳር ትዕግስቴን አትፈታተኝ። ተከበሪ። ጫፌ እንዳትነቂ። ጫፌ ምንም አታውቂ። አፍሽን ዝጊ አንቺ። እኔ መድኃኒዓለም ጥቁ አረ ተላቀቁ በእናታችሁ። እና ይጣጣ እሱ ልቀቀት። አንቺ ስልኬና ሼሪ ወይ ከዳ ተረጋጊ። እኔ ላንቺ አላንስም። እሺ ተረጋጊ ነው ማሳይሽ። ነፍጣሜም አጋስሽ ምን ትመስላሽበት ግማታም አንቺ አፍሽ ሄጂና ሄርሚ በእናትሽ ልቀቂ። ሄጂና እዛ የምትሳፈጥበት ባሽ ልቀቂኝ። እዛ እኔ ወንድ ተባምነሽ ነው ያንቺ አይደል? እሱ ልታመጪኝ ነው ልጄ። እሱ ምንም አታውቅሽ ነው ማሳይሽ። ሰው ነሽ እንዴ? በራስሽ ማትተማመኝ ወንድ አምጥተሽ ደግሞ ከወንድ ታስደበድባይ ሰው ነሽ እንዴ? ምን አይነት በጣም ብዙ ነገር ከመንገሪያን ዞርቲ። ኧረ እባክሽ አንቺ እኮ ድሮም መንገድ ሄደሽ ምን ብለሽ ነሽ እኮ። ምን ነው ታለቅናትና ተቃጠልሽሳ? ልጅሽን ገና ማለት ነው እናቱ ልቀቂኝ እያልኩሽ ነው። እስከ ደረጃ አንቺ ሳንቺ እና ሲበዛ ማለት ነው። በጣም በዛ ከተባለ የለመደ ወንድሽ ልታመጪ ነው። ይዘሽው ነይ። እውነት ይዘሽው ነይ። እሱም ልኩን ካላወቀ ልኩን ይገባል። እኔ ስምት ወንድ አወጣሽ ብዬ ሄርካ ተሞኘችልሽ ሞኞናልሽ በስራላ ነግርሻለች። እጀዛ ፍጭ በቃ አድዛ አንቺ ክብር አለሽ እንደ መጀመሪያ ክብር ሲኖርሽ ነው ስለ ክብር የምታውቂው። አንቺ ማንኛልሽ የሄርካ እህት ሄጂና በዳጣቢያታ። ኧረ እባክሽ አንቺ ሂጂና ወንድሽን በዳጣቢያ እሱን ተማምነሽ እንደዚህ የምትሆኚው የፈለኩትን የማድረግ መብት አለኝ። የለሽም። በደንብ አለኝ። አንቺ ማሰጠሽ በደንብ አለኝ። በደንብ ነው ያለኝ። እሺ አትንኪም ቤሻል ልቀቂኝ ቤሻል እንዲያጋጭሻል ያለንበት ቦታ ወቂ። እሺ ኧረ እባክሽ አንቺም ታው በቃ ሃይ ምንድነው እንደጣቂ ያደርጋችሁ? ህፃን ያላችሁት እኮ ሆቴል ነው። ሰውን እንኳን የረበሻችሁ እኮ ነው። በተረጋጋ መንፈስ ከማውራት ይልቅ መደባደብ በእናትሽ አንቺ ደግሞ አታጨብጭቢ። ወደዛ አንቺ እቺ ሰውን አብለሽ ልትመክራት ነው እንዴ? እቺ እኮ ሰውም እስከዳር የምንም ክብር አይገባትም። ሄርካንን ያደረግሽውን ነገር እንኳን አደረኳት
እንኳን መብቴ ነው። ገና ብዙ ነገር አደርጋለሁ። ከኔ ጋር ነው የሚሆነው። ነገር አደርጋታለሁ። ማንኛ ታለሽ ከዚህ በኋላ ከኔ ጋር ነው የሚሆነው። እኔን አልፈሽ ነው ከዚህ በኋላ የምትነኪያሽ። እኔን አልፈሽ እሱን አብረን የምናየው ነው። እናያለን። አሳይሻለሁ። በደንብ ነው ማሳይሽ። አሳይኝ። አሁን ወልጆን ነበር ልብ ካለሽ ከዛ አንድ ሰባብርሻለሁ። እኔ ስብርብርሽን ነው የማወጣው። እኔ ልቀቂ። እሷን ወንድ ኮሽ ልብ ካለሽ አሁን አሳይኝ። ልቀቂ። ወንድሽን አምጥሽ ታሳይኝ ነው። ልቀቂ። ባለቅሽ ምን ታመጫለሽ? እንዴት እንደሚያረግሽ? አይ ነገን ታየው ይሆናል። ለዛ ነው እኮ ወንድሽ ስለምታመጪ ነው አልኩሽ እኮ። እስኪ አብረን ልብ ቢኖርሽ ማለት ነው። ለምን አላመጣም? እኔ ግን ላንቺ ነኝ። ሴት በይው። ሴት የሚመታው ወንድ መሰለሽ እንዴ? እንኳን መጣ ይዘሽው ነይ ይመስለኛል። አይደለም ሴት ሰው አይደለም የሚመታው። ይዘሽው ነይ። አንቺ እንኳን ሰው ነሽ ተብለሽ እየኖርሽ ተነፈሽ አይደል? በእናትሽ እንደዚህ አይነት ሴትም ማለት ነው ምከሪ። ደደብ ነሽ። እኔና አንቺ ግን ያልጨረሰው በጣም ብዙ ጉዳይ አለን። እሺ እኔም ደግሞ አሳይሻለሁ። እሺ ካጋድረሽና አሳይሻለሁ። እኔ ደግሞ እንደምደረሽ እኔ ጋር ችግር የለም። አሳይሻለሁ። እኔ ጋር ነሽ። እስቲ እናያለን። አልጋ ላይ ተኝታ ታማ ሄዳ ከዚህ በላ ደግሞ አሳጣታለሽ አይደለም? እጇን ታያለሽ። ደግሞ እኔ ጋር መጀመሪያ እሷ ከመድረሽ በፊት እኔ ጋር ነይ። እኔ ጋር ነይና ከዛ እናያለን። እሺ ከዚህ በእናትሽ እሺ ጋንጂ ካንቺ ጋር አይደለም። እሺ በእናትሽ ከዚህ አልፍካሽ ካንቺ ጋር ነይ ሄርካ ጋር ትድረሽ። ነይ ጋር እሷ ጋር ከመድረሽ በፊት ነይ። ልብ የለሽ ማለት ልብ ይኖርሽ ነይ እዚህ ጋር ኧረ እሷ ነው ወደ አንቺ እመጣለሁ። እሷ ጋር ሲያስደርስሽ የሚያስደርስሽ ሰው ሲኖር እናያለን። በደንብ ነው የምናየው። እሺ በእናትሽ እሺ ከዚህ በእናትሽ ሂጂ። ላይ ሁሉን አስጠላሽኝ። ባልሄድስ በእናትሽ ከዚህ ጋር እራስሽ ሂጂ። መጣሽብኝ አንቺ አይደለም አይደል? በቃ ሂጂ። ስለዚህ አልሄድም። ምን ታመጫለሽ? አልሄድም። አንቺ ምን ያረጋሽ? የምን ጥጋብ ነው? እንዴት ያልሽ? በጣም እንኳንም አልኩኝ። ማንንም አይነካኝም። አሁን ቢሆን እናቱ ላስተውሽ መጣሽብኝ እንጂ አልመጣሁብሽ። ኧረ እባክሽ ደርሰሽ እህቴ ላይ ደርሰሽባት ባደርሽባት አልመጣም። ባክሳችን ወልቀቂያት ማግንዛ። ኧረ እባክሽ እንዲህ ነው መሰለኝ አሰቃይሻት እህቴን እንዲህ እየመታሽ ጭራሽ እንዲህ እያረግሽ እየመታሻት አይደል? ሰውሽ አንቺ ልብ አለኝ አሳይሻለሁ ምናምን አሳይኝ። በደንብ ነው ማሳይሽ። አሳይኝ በደንብ ነው ማሳይሽ። አፍሽን ዝጊ አፍሽን። ልቀቂኝ አንቺ ልቀቂ። ልቀቂኝ። አለቅሽም ቢገባሽ ከኔም ከኤርካም ማልፋ ተረጋግታ ልታናግርሽ ሞክረሻል። አንቺ የሰው እንትና ሰው ሲያከብርሽ እንኳን አክብሮሽ ልቀቂኝ። እሺ ልቀቂ። አሃ ምን ይሆንሽ ነው? በጣም ተንጨረጨርሽ አንቺ። እሺ ልካችሁ ነው ገና ማሳየን። አሁን እንድታሳየን እድሉን የሰጠንሽ ነው እናት። እድሉን የሰጠንሽ ነው። ልቀቂኝ። እድሉን እየሰጠንሽ ነው። እንዲህ አድርጌ ማለት ወደ ሄርካ እንትን ያልሻትን ነገር ነው ማድረግሽ። ሰማሽ? ይሰማል አይደል? እንዲህ ይዘሽ ነው አንቺ ይቅርታ ያስባልሻት አይደል? በኋላ የሚቆጭሽ ነገር አታድርጊ። እግሯ ላይ አስደፍተሽ አንቺ የሚቆጭሽ ነገር አታድርጊ። በደንብ ነው የሚቆጭሽ። እሰራልሻለሁ እኔ ላንቺ አንቺ የኔን እህት እየረገጥሽ አንቺ እንደዚህ ፀጉሯን አስይዘሽ እግርሽን አሳምሽ አንቺ ገና ምን አይተሽ? በጣም ብዙ ነገር ነው ገና ማደርጋት። አንቺ ቢሆን አልተውሽም። ላደረግሽኝ ነገር ያንቺ ቢሆን አልተውሽም። አሳይኝ ያልኩሽ አሁንም እድሉን እየሰጠውሽ ነው። አትለፍልፊ። አሁንም እድሉን እየሰጠውሽ ነው። ወንድ አምጥቶ ለማስመታት እንትን አትበይ። እንዴት እንደሚያረግሽ ለስጫቅምሽ እንደዛ ጠብቅሻለሁ። እናት ጠብቅሻለሁ። የፈለግሽበት ቦታ ልቀቂያት፣ በእናትሽ ልቀቂያት። እስቲ ምን እንደምታመጫ ሳይሻለሁ እንዳትረሽ። ምንም ነገር አልረሳም። ጠብቅሻለሁ። የፈለግሽበት ቦታ ጠብቅሻለሁ። ለስጫቅምሽ እንዴት አፍጨረጨሽ? ወንድ ለማምጣት አምጪው፣ ችግር የለም። ሴት የሚመጣ ወንድ መሰለሽ እንደ ይሄ ስታስጠይ ለበናትሽ ነኝ። ተጉዳው ሰው የለም ምክንያት አጣሁለት በህይወት መኖሬን